ኮንቨርሽን ኦፍ የማፕ ስኬል ኮንቨርሽን ኦፍ የማፕ ስኬል የአንድን የማፕ ስኬል ወደ ሌላ የምንቀይርበት መንገድ ነው። ስለዚህ እነዚህ መንገዶች በመከተል የአንዱን ስኬል ወደ ሌላኛው እንቀይራለን። መጀመሪያ የምናገኘው ሪፕሬዘንታቲቭ ፍራክሽን አርኤፍ ወደ ስቴትመንት ስኬል መቀየር ነው። የተሰጠው አርኤፍ 1 to 500,000 ነው። ስለዚህ ይህን ወደ ስቴትመንት እንዴት ነው የምንቀይረው የሚለው ነው። መጀመሪያ ማወቅ ያለብን 1 ኪሎ ሜትር 100,000 ሴንቲሜትር ነው። ስለዚህ 1 ሴንቲሜትር በካርታ ላይ 500,000 ሴንቲሜትር መሆኑ ነው ማለት ነው። ይህንን ወደ ኪሎ ሜትር መቀየር አለብን። 500,000 ሴንቲሜትር ወደ ኪሎ ሜትር ሲቀየር የምናደርገው ምንድነው? 500,000 ወደ 100,000 በ100,000 እናካፍላለን። ስለዚህ 500,000 በ100,000 ሲካፈል 5 ይሆናል። ይሄ ማለት ምንድነው? ወደ ኪሎ ሜትር ተቀይሯል ማለት ነው። ምክንያቱም 1 ኪሎ ሜትር 100,000 ሴንቲሜትር ነው ብለናል። ስለዚህ 500,000 ሴንቲሜትር 5 ኪሎ ሜትር ይወክልናል። ይሄ ማለት ምንድነው? 1 ሴንቲሜትር በማፕ ላይ እስከ 5 ኪሎ ሜትር በፕራክቲስ ወይም ዋና በገሃዱ ዓለም በተጨባጩ ዓለም የምናገኘው ነው ማለት ነው። ሁለተኛው ስቴትመንት ኦፍ ስኬል ወደ አርኤፍ ሪፕሬዘንታቲቭ ፍራክሽን ስንቀይር እንዴት ነው የሚሆነው? ምሳሌ የተሰጠው 1 ሴንቲሜትር እስከ 10 ኪሎ ሜትር ነው። ይህ በስቴትመንት ፎርሙ ነው የተቀመጠው። 1 ሴንቲሜትር ሪፕሬዘንት የሚያደርገው ስንት ነው? 10 ኪሎ ሜትር ነው። ስለዚህ ይህን ወደ አርኤፍ ስንቀይር መጀመሪያ 10 ኪሎ ሜትርን ወደ ሴንቲሜትሮች መቀየር አለብን። ይሄ የሚሆነው 10 ኪሎ ሜትር ሲባዛ በ100,000 ሴንቲሜትር መልሱ ደግሞ የሚሆነው 1 ሚሊዮን ነው። ስለዚህ አርኤፍ የሚሆነው 1 to 1 ሚሊዮን ይሆናል ማለት ነው። ሜዠርመንት ኦፍ ዲስታንስ የርቀት ልኬት። ሜዠርመንት ኦፍ ዲስታንስ በካርታዎች ላይ በሚገኙ ልኬቶች እና ስኬልን በመጠቀም ብቻ የሚገኙ ሁሉም ርቀቶች በሴንቲሜትር የሚገለጹ የካርታ ርቀቶች ወይም ደግሞ ማፕ ዲስታንስ ኤምዲ ይባላሉ። የካርታ ርቀት የምድርን ገጽ ከፍታ እና ዝቅታ ግምት ውስጥ የማያስገባ ቀጥተኛ መስመር የአየር ርቀት ነው። በኪሎ ሜትር ወይም በሜትር ይገለጻል። በልኬትና ስኬል ስሌት 3 የተለያዩ የርቀት አይነቶችን ማግኘት እንችላለን። እነዚህም አንደኛው ዲስታንስ አሎንግ ስትሬት ላይን በቀጥታ መስመር ላይ ያለ ርቀት። ቀጥተኛ መስመር ርቀት ማለት ትክክለኛውን የምድር ገጽታዎች ግምት ውስጥ ሳያስገቡ በቀጥታ መስመር ላይ ብቻ የሚለካ ርቀት ነው። ይህ የአየር ርቀት ወይም ደግሞ ኤር ዲስታንስ ተብሎ ይጠራል። ይህንን ምስል ብንመለከት ለምሳሌ ከቢ እስከ ሲ ያለው ቀጥታ መስመር ርቀት 4 ሴንቲሜትር ነው። ይህ በማስመሪያ የተለካ ርቀት ነው። የካርታው ስኬል 1 to 800,000 ነው። ስለዚህ 1 ሴንቲሜትር 800,000 ሴንቲሜትር ከሆነ 4 ሴንቲሜትር ደግሞ ስንት ሴንቲሜትር ነው የሚለውን ለማወቅ እንፈልጋለን ማለት ነው፣ እንጥራለን። ስለዚህ ግራውንድ ዲስታንሱ 800,000 ሲካፈል ለ100,000 ሲባዛ በ4 ሴንቲሜትር ነው። ይህም የሚሆነው 32 ኪሎ ሜትር ነው ማለት ነው። ይህ ማለት ምንድነው? በመሬት ላይ ያለው ርቀት ከቢ እስከ ሲ 32 ኪሎ ሜትር ነው ማለት ነው። ዲስታንስ አሎንግ ለከርቭድ ላይን በተጠማዘዘ መስመር ላይ ያለ ርቀት። በተጠማዘዘ መስመር ላይ ያለ ርቀት የታጠፈ መስመር ከርቭ ቤንዲንግ ላይን ከርቭ ይባላል። ይህም በመንገዶች፣ በባቡር መስመሮች፣ በወንዞች እና በባህር ጠረፎች አጠገብ ያሉ ርቀቶችን ያካትታል። የታጠፈ መስመር ርቀትን በሚመለከት በካርታ ላይ ያለውን ርቀት ለማግኘት ከማስመሪያ በተጨማሪ ክሮች፣ ገመዶች የመሳሰሉትን መጠቀም ያስፈልገናል። በሁለት ነጥቦች መካከል ያለው ርቀት በተጠማዘዘ መስመር ከታየ የተጠማዘዘውን መስመር ወደ ተስተካከሉ ክፍሎች ወደሚጠጉ ቀጥ ያሉ ክፍሎች ይካፈላሉ መጀመሪያ። ከዚያም እያንዳንዱን ክፍል በጥንቃቄ እንለካና አጠቃላይ ልኬቱን አንድ ላይ ጨምሮ መደመር ያስፈልጋል። ይህን የምናደርገው በምንድነው? በክሩ ነው ማለት ነው። የተጠማዘዘውን መንገድ እየተከተልን ክሮች እናስቀምጥና ያን ክር
እንለካለን ማለት ነው። ይሄን የተጠማዘዘ መንገድ ብንመለከት እንግዲህ መንገዱ ከአንዱ ጫፍ ወደ ሌላኛው ጫፍ ስንለካው 8.4 ሴንቲሜትር ነው ማፕ ላይ ማለት ነው። የማፑ ስኬል ደግሞ 1 to 50,000 ነው፣ ወይም ደግሞ 1 ሴንቲሜትር to 0.5 ኪሎ ሜትር ነው። ስለዚህ ይሄን 1 ሴንቲሜትር 50,000 ሴንቲሜትር ነው ካለን 8.4 ሴንቲሜትር ደግሞ ስንት ሴንቲሜትር ነው የሚለውን በክሪስ ክሮስ መልቲፕሊኬሽን እናገኘዋለን። ይህም ምንድነው 500,000 ሲካፈል ለ100,000 ሲባዛ ለ8.4 ሴንቲሜትር መልሱ የሚሆነው 4.2 ኪሎ ሜትር ነው ማለት ነው። ስለዚህ ከአንዱ ጫፍ ወደ ሌላው ጫፍ የሚወስደው ርቀት ይህን ያህል 4.2 ኪሎ ሜትር ነው ማለት ነው። how to find the scale of a map የካርታ ስኬልን እንዴት ማግኘት እንደሚቻል እናያለን። ካርታው ስኬል ካልተሰጠው ይህን ስኬል ለማግኘት ሁለት መንገዶች አሉ። የመጀመሪያው በካርታው ላይ በሁለት ነጥቦች መካከል የሚታወቀውን ርቀት በመጠቀም ወይም by using the known distance between 2 points on the map። ይህ ዘዴ ጥቅም ላይ የሚውለው በካርታው ላይ የሚታዩት በሁለት ነጥቦች ወይም ቦታዎች መካከል ያለው የመሬት ርቀት ሲሰጥ ነው። ከዚህም ስኬል ለማግኘት የሚከተለውን እንሰራለን። የመጀመሪያው በካርታው ላይ ያሉት ሁለት ነጥቦች መካከል ያለውን ርቀት በሴንቲሜትር እንለካለን። ሁለተኛ በሁለቱ መካከል ያለውን ሬሾ ለማግኘት በካርታው ላይ የተገኘውን ርቀት በመሬት ርቀት እናካፍላለን። ይህ የካርታውን ስኬል ይሰጠናል ማለት ነው። ይህንን በተሻለ ሁኔታ ለመረዳት የሚከተለውን ምሳሌ እንመለከታለን። እንበልና በአዲስ አበባ እና በመቀሌ መካከል ያለው የቀጥታ መስመር ርቀት 555 ኪሎ ሜትር ከሆነ የሚከተለውን ምስል በመጠቀም የካርታውን ስኬል ለማስላት እንሞክራለን። በአዲስ አበባ እና በመቀሌ መካከል ያለውን ርቀት በመጠቀም አንደኛ በአዲስ አበባ እና በመቀሌ መካከል ያለውን ርቀት በማስመሪያ በመለካት በግምት 3 ሴንቲሜትር ነው። በሁለቱ ቦታዎች መካከል የተሰጠው የአየር ርቀት 555 ኪሎ ሜትር ነው። በሁለተኛ ደረጃ የምናደርገው ደግሞ በካርታ ላይ ባለው ርቀትና በእውነተኛው ርቀት መካከል ያለውን ሬሾ ወይም ምጣኔ ክፍልፋይ እንፈልጋለን። ይህ ስኬል ነው። ይህ ምንድነው 3 ሴንቲሜትር እስከ 555 ኪሎ ሜትር ነው ማለት ነው። ስለዚህ 1 ሴንቲሜትር እስከ 185 ኪሎ ሜትር ይሆናል ማለት ነው። ይህም 1 ሴንቲሜትር up to 18,500,000 ሴንቲሜትር ነው የሚሆነው ማለት ነው። 1 ሴንቲሜትር እስከ 185 ኪሎ ሜትር። ይህ ደግሞ 1 ሴንቲሜትር በማፕ ላይ ምድር ላይ 18,500,000 ሴንቲሜትር ይሆናል ማለት ነው። ቢ by using latitude በዚህ ዘዴ የካርታው ስኬል የኬክሮስ እሴቶችን በመጠቀም ሊገኝ ይችላል። ለምሳሌ የ5 ዲግሪ እና የ10 ዲግሪ ሰሜን ኬክሮስ መስመሮችን በመጠቀም የከፍተኛውን ምስል ስኬል እናስላ። በሁለቱ ኬክሮሶች መካከል ያለው የዲግሪ ልዩነት 5 ነው። ምክንያቱም 10 ዲግሪ ሲቀነስ 5 ዲግሪ ነው። አንድ ኬክሮስ በግምት 111 ኪሎ ሜትር ነው። 5 ዲግሪ የሚወክለው ርቀት 555 ኪሎ ሜትር ነው። ወይም ደግሞ 111 ኪሎ ሜትር ሲባዛ በ5 የሚሰጠን 555 ኪሎ ሜትር ነው ማለት ነው። በካርታው ላይ ባሉት ሁለቱ ኬክሮሶች መካከል ያለው ርቀት በግምት 3 ሴንቲሜትር ነው። ስለዚህ የካርታው ስኬል 3 ሴንቲሜትር እስከ 555 ኪሎ ሜትር ነው። ይህም 1 ሴንቲሜትር እስከ 185 ይደርሳል ማለት ነው። ይህም ደግሞ 1 to 18,500,000 ይሆናል ማለት ነው። ሜዠርመንት ኦን ማፕስ ዲስታንስ ኤንድ ኤሪያ ፖዚሽን ኦን ማፕ በካርታዎች ላይ ልኬት፣ ይህም ርቀትና ስፋትን እንዲሁም በካርታዎች ላይ አንድ ነገር የት ይገኛል የሚለውን እናያለን። አንዳንድ አካባቢዎች እንደ ቀለበት ወይም ክብ ናቸው። 3 ማዕዘኖች እንዲሁም የኩሬ አይነት ያሉ መደበኛ ወይም የጂኦግራፊያዊ ቅርጾች አሏቸው። ሌሎች ደግሞ
መደበኛ ያልሆኑ ወይም ጂኦግራፊያዊ ያልሆኑ ቅርጾች አሏቸው። በካርታዎች ስፋት ላይ የሚደረጉ ልኬቶች እነዚህ ሂደቶች በካርታዎች ላይ ስፋቶችን ለመለካት አስፈላጊ ናቸው። ስለዚህ በካርታው ላይ ያለውን ባህሪ ስፋት መለካት ያስፈልጋል ማለት ነው። የካርታው ስኬል ሊኒየር ወይም መስመራዊ ከሆነ ወደ ኤሪያል ወይም ስፋታዊ ስኬል መቀየር። መስቀለኛ ማባዛት ወይም ክሮስ መልቲፕሊኬሽን በመጠቀም ኤሪያል ስኬልን በመጠቀም በካርታው ላይ ያለውን ስፋት ወደ ትክክለኛ የመሬት ስፋት መቀየር። ሜዠሪንግ ሬጉላር ሼፕድ ኤሪያስ መደበኛ ቅርጽ ያላቸውን አካባቢዎች እንዴት እንለካለን የሚለው እኔ መደበኛ ቅርጽ እንደ ክብ፣ ሶስት ማዕዘን ወይም ካሬ ያሉ የጂኦሜትሪ ቅርጾች ነው። መደበኛ ቅርጽ ያለው አካባቢ እየለኩ ከሆነ ለጂኦሜትሪ ቅርጽ ተስማሚ የሆነው የሂሳብ ቀመር መጠቀም ያስፈልጋል። ከዚያም የካርታውን ስፋታዊ ስኬል ወይም ኤሪያል ስኬል በመጠቀም የመሬቱን ስፋት እናሰላለን። የሚከተለው ሰንጠረዥ መደበኛ ቅርጾችን ስፋቶች ለማስላት የሚረዱ አንዳንድ ጂኦሜትሪ ቀመሮችን ይሰጣል። የሬጉላር ሼፕ ኤሪያዎች በማቴማቲካል ፎርሙላ እንደዚህ ተቀምጠዋል። የመጀመሪያው ስኩዌር ነው። ስኩዌር የስኩዌር ኤሪያ ሳይድ ስኩዌር ነው። ስለዚህ የአንዱ ሳይድ ከተገኘ እሱን ስኩዌር በማድረግ ይገኛል። ሌላው ሬክታንግል ነው። የሬክታንግል ኤሪያ ሌንግዝ ታይም ውድዝ ነው። ሌላኛው ደግሞ ራይት አንግል ትራያንግል ነው። ይህ ቤዝ ታይምስ ሃይት ታይምስ 1/2 ነው የሚሆነው። የመጨረሻው እዚህ ጋር የተቀመጠው የሰርክል ነው። የሰርክል ደግሞ ፓይ ታይምስ ራዲየስ ስኩዌር ነው። ፓይ 3.14 ነው። በዛ ካልኩሌት ማድረግ ይቻላል። እዚህ በምስሉ ላይ እንደምትመለከቱት የእርሻ ቦታ አለ። ይህ የእርሻ መሬት ትክክለኛ የመሬት ስፋት ስንት ነው? ከላይ ባለው ንድፍ ስኬች መሰረት የእርሻው ቦታው መደበኛ ቅርጽ ያለው ነው። በካርታ ላይ ያለውን 4 ማዕዘን ርዝመትና ወርድ እንለካለን። ርዝመቱን በወርድ በማባዛት በካርታው ላይ ያለውን ስፋት እናገኛለን። የ4 ማዕዘን ስፋት ሌንግዝ ታይምስ ዊድዝ ነው። ይህ በካርታው ላይ ያለውን የእርሻ ቦታ ስፋት ይሰጠናል። መስመራዊ ስኬሉን ወይም ሊኒየር ስኬሉን ይህም 1 ሴንቲሜትር እስከ 2 ኪሎ ሜትር የሆነውን በመለካት ወደ ኤሪያል ስኬል ስኩዌር በማድረግ እንቀይረዋለን። ይህን ስናደርግ የምናገኘው ደግሞ 1 ሴንቲሜትር ስኩዌር ለ4 ኪሎ ሜትር ስኩዌር ሆኖ እናገኘዋለን። የማፑን ኤሪያ ወደ ግራውንድ ኤሪያ የክሮስ መልቲፕሊኬሽን ወይም ደግሞ በመስቀለኛ በማባዛት የካርታውን ስፋት ወደ ትክክለኛ የመሬት ስፋት እንቀይራለን። በሌላ አባባል 1 ሴንቲሜትር ስኩዌር ከ4 ስኩዌር ጋር እኩል ከሆነ 8 ሴንቲሜትር ስኩዌር ስንት ይሆናል የሚለውን እንድናገኝ ይጠይቀናል ማለት ነው። 8 ሴንቲሜትር ስኩዌር ደግሞ 32 ኪሎ ሜትር ስኩዌር ይሰጠናል ማለት ነው። ስለዚህ የዚህ አይነት ኤሪያ ለማግኘት ስፋቱን ለማግኘት ሌንግዝ እና ዊድዝን በማባዛት ነው። ሌንግዙ 2 ሴንቲሜትር ሲባዛ በ2 ኪሎ ሜትር ሲካፈል ለ1 ሴንቲሜትር 4 ኪሎ ሜትር ይሰጠናል። ይሄ ሌንግዝ ነው። የዊድዙ ደግሞ 4 ሴንቲሜትር ሲባዛ በ2 ኪሎ ሜትር ሲካፈል ለ1 8 ኪሎ ሜትር ነው። ስለዚህ 4 ኪሎ ሜትር ሲባዛ በ8 ኪሎ ሜትር 32 ኪሎ ሜትር ስኩዌር ይሰጠናል ማለት ነው። ሜዠሪንግ ኢሬጉላር ሼፕድ ኤሪያስ መደበኛ ያልሆኑ ቅርጾች ያላቸው አካባቢዎች መለካት። እንደ ደሴቶች፣ የእርሻ መሬቶች፣ ፓርኮች ወዘተ ያሉ መደበኛ ያልሆኑ ቅርጾች ያላቸው መሬት ክፍሎች ስፋታቸውን ልክ እንደ መደበኛ ቅርጽ በቀላል ዘዴ በትክክል ሊገኙ አይችሉም። እንደዚህ ያሉ አካባቢዎች እንደ ፕላኒሜትር ባሉ መሳሪያዎች እና እንደ ግሪድ ስኩዌር ወይም የመረብ ካሬ በእነዚህ ዘዴ ባሉ ሌሎች ዘዴ ሊገኙ ይችላሉ። ፕላኒሜትር ከካርታዎች ላይ ሁለቱንም መደበኛ እና መደበኛ ያልሆኑ ቅርጾች ያላቸውን ገጽታዎች ትክክለኛ ስፋት ለማግኘት የሚያገለግል መሳሪያ ነው። ግሪድ ስኩዌር ሜትድ የግሪድ ስኩዌር ዘዴ ይህ ሙሉ በሙሉ መደበኛ ያልሆኑ ቅርጽ ላላቸው ስፋት የሚጠቅም ነው። እሱም በእጅ የሚሰራ እና እጅግ
ከፍተኛ ጉልበት የሚጠይቅ ነው። ለምሳሌ የሚቀጥለውን የሐይቅ ቅርጽ በካርታ ተቀምጧል። እሱን የሐይቁን ስፋት ለማግኘት እንሞክራለን። እስቲ የዚህ ስኬል የሐይቁ ስኬል 1 ሴንቲሜትር እስከ 2 ኪሎ ሜትር ስኬል ተቀምጦለታል። ሐይቁ ላይ እንደምትመለከቱት ኢሬጉላር ሼፕ ነው ያለው። ስኬሉ 1 ሴንቲሜትር ቱ 2 ኪሎ ሜትር ነው። የሐይቁን ስፋት ለማግኘት እነዚህን ስቴፖች እንመለከታለን፣ ወይም እነዚህን ስቴፖች መውሰድ ይኖርብናል። የመጀመሪያው ሐይቁን ኮፒ እናደርገዋለን። ከዛ በኋላ እንደ መረብ አይነት እላዩ ላይ እንስላለን ማለት ነው። ዩኒፎርም የሆነ ለምሳሌ በ1 ሴንቲሜትር የሚራራቅ ማለት ነው። ይህንን በሐይቁ ላይ እንደ መረብ ያለ ስዕል ከላይ ስዕሉ ላይ እንደምትመለከቱት ቀደም ብላችሁ ባያችሁት ላይ የመረብ ምልክት እንስልበታለን። ከዛ በኋላ እነዚህ መረቦቹን እንቆጥራቸዋለን ማለት ነው። የምንቆጥረው እንዴት ነው? አንደኛው ለምሳሌ መረቡ ሙሉ ለሙሉ የሚያገኘው ስንት ናቸው? 4 ናቸው። 3/4 መረብ ውስጥ የሚገባው ቦታ ደግሞ ስንት ነው? 5 ነው። እንዲሁም ደግሞ 1/2 መረብ ውስጥ የሚገባው 4 ናቸው ቁጥራቸው። እንዲሁም ደግሞ 1/4 ብቻ መረብ ውስጥ ገብቶ የሚገኘው 1 ነው። ከዚህ በኋላ የምናደርገው ምንድን ነው? ስኩዌር ውስጥ የገባውን የሐይቁን ክፍል ቆጥረን አስቀምጠናል። እነዚህ ያስቀመጥናቸውን ቆጥረን እንደምራለን ማለት ነው። ለምሳሌ ሙሉ ለሙሉ ስኩዌር ውስጥ የገባው የሐይቁ ክፍል 4 ነው ብለናል። እንዲሁም ደግሞ 3/4 የሚሆነው የሐይቁ አካል መረብ ውስጥ የገባው 5 ነው ብለናል። 1/2 የሚሆነው የሐይቁ ክፍል ስኩዌር ውስጥ የገባው 4 ነው በቁጥር ብለናል። እንዲሁም ደግሞ 1/4 የሚሆነው የስኩዌር ውስጥ የገባው የሐይቁ ክፍል 1 ነው ብለናል። ስለዚህ እነዚህን ስንደምራቸው 10 ይመጣልናል። ስለዚህ አሁን ከዚህ ቀጥሎ የምናደርገው የሐይቁን ስፋት መለካት እንችላለን። ይህም የምናደርገው በምንድን ነው? እዛ ጋር የተሰጠን ስኬል አለ 1 ሴንቲሜትር ቱ 2 ኪሎ ሜትር ብሎ የተቀመጠ አለ። እነዚህን ስኩዌር እናደርጋለን። 1 ስኩዌር 1 ነው፣ 2 ስኩዌር ደግሞ 4 ነው። ከላይ ያገኘነው 10 አለ። ስለዚህ 4 ሲባዛ በ10 40 ነው የሚሆነው ማለት ነው። ስለዚህ አፕሮክሲሜት የሆነ የሐይቁ ስፋት 40 ኪሎ ሜትር ስኩዌር ሆኖ እናገኘዋለን ማለት ነው። ፖዚሽን ኦን ማፕስ፣ በካርታዎች ላይ አንዳንድ ነገሮች የት ጋር ይገኛሉ የሚለውን የምናገኝበት መንገድ ደግሞ ምንድን ነው የሚለው እንመልከት። በምድር ገጽ ላይ እንዲሁም በካርታዎች ላይ ያሉ ቦታዎች መገኛ በተለያዩ መንገዶች ሊሰጥ ይችላል። በጣም አስፈላጊዎቹ የሚከተሉትን በመጠቀም ነው። የመጀመሪያው ላቲቲዩድ ኤንድ ሎንጊቲዩድ ኢንተርናሽናል ግሪድ ሪፈረንስ የሚባለው ነው። ይህ ኬክሮስ እና ኬንትሮስ ወይ ደግሞ ዓለም አቀፍ መርብ ማጣቀሻዎች የሚለው ነው። ሁለተኛው ናሽናል ግሪድ ሪፈረንስ፣ ይሄ ደግሞ ኢስቲንግ ኤንድ ኖርዚንግ የሚባለው ነው። ይህ ደግሞ ምንድነው? በብሔራዊ የመረብ ማጣቀሻ ምስራቃውያንና ሰሜናውያን በሚባለው መንገድ ነው። ፖዚሽን ባይ ጂኦግራፊክ ግሪድ፣ ፖዚሽን ባይ ጂኦግራፊክ ግሪድ ግሪዶችን በመጠቀም አንድን ፖዚሽን የት ጋ ነው የሚለውን ማወቅ እንችላለን ማለት ነው። ይሄ ደግሞ ፓራሌልስ እና ሜሪዲያኖችን በመጠቀም ነው። ስለዚህ ልዑልን ብትመለከቱ ወይም ግሎብን ብትመለከቱት ላዩ ላይ የተሳሉ ወደ ላይና ወደ ታች የተሳሉ ኔትወርኮች አሉት። እነሱን በመከተል ወይም በመጠቀም ፖዚሽኑ የቱ ጋ ነው የሚለውን ማወቅ እንችላለን ማለት ነው። አንደኛው መስመር ከሰሜን ወደ ደቡብ የተሳለው ነው። ስለዚህ ልዑልን ወይም ደግሞ ግሎብን አይታችሁ ከሆነ ወደ ላይና ወደ ታች ከሰሜን ወደ ደቡብ የተሳለ አለ። ወደ ላይ እና ወደ ታች መስመር እየያዘ የተሰመረ አለ። እሱ ሜሪዲያን ይባላል። ይሄ ከኖርዝ ወደ ሳውዝ ፖል የተሳለ ነው ማለት ነው። ሌላኛው ደግሞ ፓራሌል የሚባለው ነው። ፓራሌል የሚባለው በኢኩዌተር ፓራሌል ትክክል የተሳለ ነው። ስለዚህ ኢኩዌተርን ይዛችሁ ወደ ላይና ወደ ታች አግድም የተሳለው ፓራሌል ይባላል ማለት ነው። እነዚህን ሁለቱን በመጠቀም አንድ ፖዚሽን የት ጋ ነው የሚለውን በግሎብ ላይ ማወቅ እንችላለን ማለት ነው። ፓራሌል በዲግሪ የተቀመጠ ነው። አንድን ፖዚሽን ለማግኘት ስንጠቀም በዲግሪ በሚኒት እና በሰከንድ በኖርዝ እና ሳውዝ የተቀመጠ ነው ማለት ነው በኢኩዌተር። ይህ ደግሞ ላቲቲዩዱን ያሳያል። ሌላኛው ሜሪዲያን ነው። ሜሪዲያን ደግሞ
በዲግሪ በሚኒት እና በሰከንድ የሚቀመጥ ነው። ኢስት ቱ ዌስት ከ0 ዲግሪ ሜሪዲያን ተነስቶ ይህ ደግሞ ሎንጊቲዩድን ያሳያል ማለት ነው። ፒ የሚባለውን ነጥብ ለምሳሌ በዚህ በግሎብ ላይ ሉል ላይ የት ነው ያለው የሚለውን ለማመልከት የምንችልበት መንገድ አለ። በእነዚህ ኔትወርኮችን በማየት ኖርዝ እና ሳውዝ፣ ኢስት እና ዌስት የተሳሉትን የላቲቱድ እና ሎንጊቲዩድን በመጠቀም ማለት ነው። ስለዚህ ፒ የሚባለው በምድር ገጽ ላይ የሚገኘው በኬክሮስ በነጥቡ በኩል ባለው ራዲየስ እና በኢኳቶሪያል ፕሌን መካከል ካለው ማዕዘን ጋር እኩል ነው ማለት ነው። ኬንትሮስን ወይ ደግሞ ሎንጊቲዩድን በምንመለከትበት ጊዜ በምድር ገጽ ላይ የሚገኘው ነጥብ ፒ ኬንትሮስ በነጥቡ በኩል ባለው ራዲየስ እና በ0 ዲግሪ እና በ180 ዲግሪ ፕሌን መካከል ያለው ካለው ማዕዘን ጋር እኩል ነው። ይህ ማለት በ0 ሜሪዲያን እና በ180 ዲግሪ ሜሪዲያን የተወሰነው ፕሌን ማለት ነው። ስለዚህ በሉል ወይም በግሎብ ላይ ፖይንት ፒ የቱ ጋ ናት የሚለውን ለማወቅ መጀመሪያ የምናደርገው ምንድነው ኖርዝ ነው ወይስ ሳውዝ ነው የሚለውን እናያለን። ያው እዛ ምስሉ ላይ እንደምንመለከተው ኖርዝ ላይ ነው የሚገኘው። ኢስት ነው ዌስት ነው የሚለውን ስናይ ደግሞ ዌስት ላይ ነው የሚገኘው። ስለዚህ ከአንግል አንጻር ደግሞ እዛ ጋር እንደተቀመጠው 45 ዲግሪ ላይ እና 90 ዲግሪ ላይ ነው የተገኘው። 45 ዲግሪ ኖርዝ እና 90 ዲግሪ ዌስት ላይ ነው የሚገኘው ማለት ነው። ሌላው እዚህ ጋር ኮንፊውዝ መሆን የለብን ላቲቱድ እና ሎንጊቱድ ፓራለል እና ሜሪዲያን ከሚሉ ተርሞች ጋራ ተመሳሳይ ትርጉም አላቸው እና ደግሞ ኮንፊውዝም ሊያደርግ ይችላል። ፓራለል የሚለው ኢማጂነሪ ላይ ነው፣ በሀሳብ የተሳለ መስመር ነው ሉል ላይ እንጂ መሬት ላይ ያለ አይደለም። ስለዚህ ይሄ ኢማጂነሪ ላይን ነው። ስለዚህ ይሄ ላይን ከምድር ወገብ የተሳሉ ኢማጂነሪ ላይኖችን የሚያገናኝ ነጥብ ነው። ሜሪዲያን የሚለው ደግሞ ከላይ ወደ ታች ወይ ኖርዝ ሳውዝ የተሳለ ኢማጂነሪ ላይን ነው። ስለዚህ የመጀመሪያው ላቲቱድ ኤንድ ሎንጊቱድ የሚባለው ከአንግል ጋር የተያዘ ነገር ነው። ፓራለል እና ሜሪዲያን የሚለው ደግሞ ላይኖችን የሚያሳይ ነው። በቀላሉ ደግሞ አንድ ሌላ ነጥብ የት ጋር ነው የሚገኘውን የሚለውን ለማየት ለምሳሌ እዚህ ጋር ሲ አለ፣ ኤን አለ፣ ኦ አለ፣ ቢ አለ። አሁን እኛ የተጠየቅነው ቢ የቱ ጋር ነው የተቀመጡ የሚለውን ነው። ስለዚህ የቢን ፖዚሽን መጀመሪያ ማየት ይኖርብናል። የቱ ጋር ነው የተቀመጠው? ኖርዝ ነው፣ ሳውዝ ነው፣ ኢስት ነው ወይስ ዌስት ነው የሚለውን እናያለን። ስለዚህ ቢ የት ነው የሚገኘው የሚለውን ለማወቅ መጀመሪያ የምናደርገው ቢ ኖርዝ ነው ወይስ ሳውዝ ኦፍ ዘ ኢኩዌተር ነው የሚገኘው የሚለውን መለየት ነው። ስለዚህ ቢ የሚባለው ነጥብ የሚገኘው በኖርዝ ኦፍ ዘ ኢኩዌተር ነው። ዲግሪውን ደግሞ ስንመለከት 20 ዲግሪ ኖርዝ ኦፍ ዘ ኢኩዌተር ነው ማለት ነው። ሌላኛው መለየት ያለብን ቢ የተቀመጠው ኢስት ነው ወይስ ዌስት ነው። ስለዚህ ስንመለከተው ቢ ፖይንት ያለው ኢስት ነው። ኢስት ላይ ደግሞ ስንት ዲግሪ ላይ ነው? 30 ዲግሪ ላይ ነው። 30 ዲግሪ ኢስት። ስለዚህ የኮምፕሌት የሆነ የጂኦግራፊክ ግሪዱ የሚያሳየው ቢ ፖይንት የት ላይ ነው? 20 ዲግሪ ኖርዝ እና 30 ዲግሪ ኢስት ላይ ሆኖ እናገኘዋለን ማለት ነው።